ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የስድስተኛ ክፍል የአማርኛ ትምህርት ይሆናል ማለት ነው። በዋናነት በዚህ ቪዲዮ ላይ ስለ ሰዋሰው ትኩረት እንሰጣለን ማለት ነው። ወይም ደግሞ በእንግሊዘኛው ግራመር የምንለው ማለት ነው። ሰዋሰው ብዙ ጊዜ ፈተና ላይ የምትጠየቁት ጥያቄ ነው። እሱ ላይ ትኩረት የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ለብዙዎች እንዲደርስ ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ እዚህኛው ተግባር 2 ላይ ማለት ነው ለሚከተሉት ቃላት በጽሁፍ ፍቺ ስጡ ይለናል። እዚህ ጋር ከሀ እስከ ረ ድረስ አዳዲስ ቃላቶች አሉ። የነዚህን አዳዲስ ቃላቶች ፍቺ እናስቀምጣለን ማለት ነው። እሺ የመጀመሪያው ቱሪስት ለሚለው በጽሁፍ ፍቺ ስናስቀምጥ ቱሪስት ማለት ከአንድ ቦታ ወደ ሌላ ቦታ ለመዝናናት ለማየት ወይም ታሪካዊና ባህላዊ ሴቶችን ለመጎብኘት የሚጓዝ ሰው ማለት ነው። እሺ ሁለተኛው ደግሞ ሐሴት ይላል። ሐሴት ማለት ምንድነው? ከፍተኛ ደስታ፣ እልልታ ወይም ፍጹም የደስታ ስሜት ማለት ይሆናል። ሌላኛው መገለጫ ነው። መገለጫ ማለት የአንድ ነገር ማንነት፣ ባህሪ ወይም ገጽታ የሚያሳይ ምልክት ወይም መለያ ማለት ነው። መላይ ደግሞ ሁለንተናዊ ለሚለው ደግሞ ትርጉም ስንሰጥ ሙሉ፣ ሁሉን ያካተተ፣ ሁሉን አቀፍ ወይም ከሁሉም አቅጣጫ የመጣ ማለት ነው። ሰላይ ደግሞ ባህላዊ መገለጫ ለሚለው ትርጉም ስናስቀምጥ የአንድ ህዝብ ወይም ማህበረሰብ ባህልን፣ ወግን፣ ልማድን ወይም እሴቶችን የሚያሳይ መንገድ፣ ምልክት ወይም ገጽታ ማለት ነው። ላይ ደግሞ ያልተበረዘ የሚለውን ደግሞ ትርጉም ስናስቀምጥ ንጹህ፣ ትክክለኛ፣ ያልተቀላቀለ፣ ያልተበላሸ ወይም ኦሪጂናል የሆነ ነገር ማለት ነው። እሺ ከዚህ ቀጥለን ደግሞ የምንሰራው ይሄንን አዛምድ ይሆናል ማለት ነው። አዛምዱ ምንድነው የሚለን? በሐሰር ለቀረቡት ቃላት ወይም ሐረጋት በለስር ከተዘረዘሩት በፍቺ ተመሳሳይ የሆኑትን በመምረጥ አዛምዱ ይለናል። አሁን ተመሳሳይ ቃላቶችን እናዛምዳለን ማለት ነው። አንደኛው ላይ በጋራ ለሚለው ስናዛምድ ምን ይሆናል? ረ ምንድነው? በቡድን የሚለው ይሆናል ማለት ነው። ሁለተኛው ውርስ ለሚለው መልሳችን ስጦታ ይሆናል ማለት ነው። ሶስተኛ ደንብ ለሚለው ተመሳሳይ ፍቹ ስርዓት ወይም ይሆናል ማለት ነው። ስርዓት የሚለው ይሆናል ማለት ነው። አራተኛ ነጠላ ለሚለው ተመሳሳይ ፍቺ ብቸኛ የሚለው ይሆናል ማለት ነው። አምስተኛው መላምት ለሚለው ደግሞ ተመሳሳይ ፍቺው ምን ይሆናል? ሰ ወይም ግምት የሚለው ይሆናል ማለት ነው። ስድስተኛ ብርቅዬ ለሚለው ተመሳሳይ ቃል ልዩ የሚል ትርጉም ይኖረዋል ማለት ነው። እሺ ከዚህ ቀጥሎ የምንሰራው ደግሞ አሁንም ቀጥሎ ለተዘረዘሩ ቃላት በምንባቡ መሰረት ባላቸው አውዳዊ ፍቺ መሰረት አረፍተ ነገር እንድንሰራ ይጠይቀናል ማለት ነው። እሺ የመጀመሪያው ያሸበረቀ በሚለው አረፍተ ነገር እንድንሰራ ነው። የሰርጉ አዳራሽ በሚያማምሩ አበባዎች ያሸበረቀ ነበር። የሰርጉ አዳራሽ በሚያማምሩ አበባዎች ያሸበረቀ ነበር። እሺ ፈጠራ በሚለው አረፍተ ነገር ስንሰራ አዲሱ የቴክኖሎጂ ፈጠራ የሰዎችን የዕለት ተዕለት ኑሮ እያቃለለ ነው። ሶስተኛ አሻራ በሚለው አረፍተ ነገር ስንሰራ ጀግናው አትሌት በታሪክ ውስጥ የማይረሳ አሻራ ጥሎ አልፏል። አዛውንት በሚለው አረፍተ ነገር ስንሰራ መንግስት ለአዛውንት ዜጎች የተለየ ድጋፍ መርሃ ግብር አዘጋጅቷል። ጥበብ በሚለው አረፍተ ነገር ስንሰራ የኢትዮጵያ ጥንታዊ ቅርሶች ልዩ ጥበብና ታሪክ ያላቸው ናቸው። ይሄንን በዚህ መንገድ አረፍተ ነገር እንሰራለን ማለት ነው። እሺ ቀጥሎ ደግሞ ልዩ የሆነውን በፍቺ ልዩ የሆነውን ቃል እናወጣለን። የመጀመሪያው ላይ አማረረ፣ አመረረ፣ ለአመሰገነ፣ ሐመርሃ አሞገሰ፣ አወደሰ። ልዩ የሆነው የትኛው ነው? አማረረ ይሆናል ማለት ነው። ምክንያቱም ሌሎቹ የሚያሳዩት ምስጋናን፣ ውዳሴን ይገልጻሉ። ይሄኛው ግን ምስጋናን ውዳሴን አይገልጽም። የተለየው
አማረረ የሚሆነው ይሆናል ማለት ነው። ሁለተኛ ላይ ሀ ጥድፊያ ለትጋት ሐመርሃ ንቃት መልግመኛ አሁንም እዚህ ጋር የተለየው ቃል ማን ነው? ልግመኛ የሚለው ይሆናል ማለት ነው። ምክንያቱም የመጀመሪያዎቹ ሶስቶቹ ሀ ለና ሐመርሃ አወንታዊ ባህሪ ነው ያላቸው። ጥድፊያ፣ ትጋት፣ ንቃት ባህሪው ምንድነው? ይሄን አወንታዊ ነው ማለት ነው። ነገር ግን ይሄ ልግመኛ የሚለው ግን አሉታዊ ቃል ነው ማለት ነው። ሶስተኛው ላይ ሀ ቀላወጠ ለለመነ ሐመርሃ ደከመ ተመጻወተ አሁን ደግሞ እዚህ ጋር የተለየው ማን ነው? ቀላወጠ የሚለው ይሆናል። ምክንያቱም ሌሎቹ ምንድነው? መለመንን ወይም ምጽዋት መፈለግን ነው የሚገልጹት። ቀላወጠ የሚለው ግን ከመለመን ጋር አይገናኝም ማለት ነው። ቀላወጠ ማለት የተለያዩ ነገሮችን ከዛም ተመገበ እንደማለት ነው። ሌሎቹ ግን ልመናን ያሳያሉ። ስለዚህ የተለየው ቃል ቀላወጠ የሚለው ይሆናል ማለት ነው። አራተኛው ላይ ሀ ተወዘፈ ለተዘረጋም ሐመርሃ ተዘረፈጠ መተጎለተ አሁንም እዚህ ጋር የተለየው ማን ነው? ተጎለተ የሚለው ይሆናል። ሌሎቹ ምንን ያሳያሉ? ሀም ለም ሐመርሃም የመለጠጥን የመዘርጋት ትርጉም አላቸው። የመለጠጥ ወይ ደግሞ የመዘርጋት ትርጉም አላቸው ሌሎቹ ማለት ነው። ተወዘፈ፣ ተዘረጋ፣ ተዘረፈጠ የተለየው ግን ተጎለተ የሚለው ነው ማለት ነው። እሺ አምስተኛው ላይ እንደነገሩ ሀ እንደነገሩ ለይስሙላ ሐመርሃ ለማስመሰል ለቁም ነገር እሺ አሁንም ልዩ የሆነው ማን ነው? ነው ለቁም ነገር የሚለው ማለት ነው። ምክንያቱም ሌሎቹ ሀ ለና ሐመርሃ ማስመሰልን ላዩን የተደረገ ነገርን ነው የሚገልጹት ማለት ነው። ማስመሰልን ተመሳስሎ መስራትን ላዩን ወይም ለማስመሰል የተደረገን ነገር ነው የሚገልጹት። ለቁም ነገር የሚለው የተለየ ይሆናል ማለት ነው። እሺ ቀጥሎ ስለ አንቀጽ ነው። አንቀጽ ከመጻፋችን በፊት የቢጋር ርዕስ ያስፈልገናል። ከዚህ በታች የቀረበውን ጅምር ቢጋር መነሻ በማድረግ አንቀጽ ለመጻፍ የሚያስችላችሁን ቢጋር አዘጋጁና ለመመራችሁ አሳዩ ይላል። እዚህ ጋር የቢጋር ርዕስ ለምሳሌ የሐበሻ ቀሚስ አሰራር ስለ ሐበሻ ቀሚስ አሰራር አንቀጽ ለመጻፍ ቢጋር ያስፈልገናል። እዚህ ጋር 1.1 የሐበሻ ጥጥ ብሎ ተጀምሯል። ከዛ አሁንኛ ደግሞ እንጨርሰዋለን ማለት ነው። እሺ ዘን ቀጥሎ የሚሆነው ቢጋር ምን ሊሆን ይችላል? ቀለም እዚህ ጋር ምን እንችላለን? ቀለም ለምንድን ነው የሚጠቅመን? ክርን ለመቅለም ማለት ነው። ክሩን ለመቅለም። ከዛ ቀጥሎ የሐር ክር ይሄ ደግሞ ለጥልፍ ነው የሚያገለግለን ማለት ነው። ከዛ ምን አለ? የጥጥ ክር ይሄ ደግሞ ለምትሃት ያገለግለናል። ከዛ ቀጥሎ ደግሞ ውሃና የሳሙና ቅሪት ዘን በዚህ ቢጋር መሰረት አንቀጻችንን እንጽፋለን ማለት ነው። ሁለተኛው የሐበሻ ቀሚስ ለማዘጋጀት ወይም ደግሞ ለማስጌጥ የሚያገለግሉ ነገሮች የመጀመሪያው መርፌ። ከዛ ቀጥሎ ምን ያስፈልጋል? ክር። ከዛ ቀጥሎስ ማስፈንጠሪያ ወይም ወንፊት ማለት ነው። መስፈንጠሪያ በዚህ መንገድ ቢጋሩን እንጨርሳለን የቀረውን ሐሳብ ማለት ነው። ኦኬ ሶሪ ሁለተኛውን ነው የሰራሁት። ሶስተኛው ላይ ማለት ሁለተኛውን ነው የሰራሁት። እሺ ሁለተኛውን ድጋሚ ልስራ። የሐበሻ ቀሚስ ለማዘጋጀት የሚያገለግሉ የሽማኔ ቁሳቁሶች አንደኛ መወሮሪያ ነው። ከዛ ቀጥሎ እዚህ ጋር ምን ይሆናል? ክር ማስቀመጫ ከዛስ መስፈንጠሪያ አሁንም ይቀጥላል። እዚህ ጋር የሽማኔ ማሽን ከዛስ መቀስ እነዚህ ቢጋር ናቸው ማለት ነው። እሺ ለዚህኛው ደግሞ ስንሰራ እዚህ ጋር መርፌ አለ። ከዛ ክር ከዛ ቀጥሎ ዶቃዎች ወይም ሌሎች ማስጌጫዎች ማለት ነው። ከዛ ቀጥሎ ምን አለ? መቀስ። ከዛ ስንቀጥል ደግሞ የምትሃት ስዕል ወይም ንድፍ እነዚህ ቢጋር እንላቸዋለን ማለት ነው።
ሌላኛው ሰዋሰው ደግሞ የተጽኦ ስምና የወል ስም ነው። የተጽኦ ስም የምንለው የአንድ ሰው መጠሪያ ስም ማለት ነው። ለምሳሌ አበበ ከበደ፣ ስምዖን ዘመዴ፣ እነዚህ የሰው መጠሪያ ስሞች የተጽኦ ስም እንላቸዋለን። የአገር ስም ኢትዮጵያ፣ ኬንያ፣ ኡጋንዳ። ሌላ ደግሞ የተራራ ስም ራስ ዳሽን፣ መቅደላ። የከተማ ስም አዲስ አበባ፣ ጎንደር፣ ለንደን። እነዚህ የተጽኦ ስም እንላቸዋለን። የአገር ስም ሉክ የአገር ስም፣ የተራራ ስም፣ የከተማ ስም፣ የሰው ስም እነዚህ የተጽኦ ስም እንላቸዋለን ማለት ነው። ለአንድ ነገር ብቻ የሚውል መጠሪያ ወይም መታወቂያ በመሆን የሚያገለግል ነው። የወል ስም ደግሞ አንድ አይነት የሆኑ ነገሮችን በጋራ ለመጥራት ነው። ሰው፣ እጽዋት፣ ተማሪ፣ ገበሬ አንድ አይነት ከሆኑ በጋራ ለመጥራት ነው የምንጠቀመው ማለት ነው። ለምሳሌ እዚህ ጋር ወጣት ካልን የወል ስም ነው። ሴት የወል ስም ነው። አለሙ የሰው ስም ስለሆነ ተጽኦ ስም ነው። ሀሊማ የሰው ስም ስለሆነ ተጽኦ ስም ነው ማለት ነው። ስለዚህ ጋር አሁን የተጽኦ ስም የሰው ስም የሆነውን ልለይ። መሐመድ፣ ሃና፣ ትዝታ እነዚህ የሰው ስም ናቸው። ስለዚህ እነዚህ ተጽኦ ስም ናቸው ማለት ነው። ተጽኦ ናቸው። እነዚህ የተጽኦ ስም ናቸው። ከዛ ውጭ ሁሉም ምንድናቸው? የወል ስም ናቸው። የጋራ መጠሪያ ስለሆነ ሁሉም የወል ስም ናቸው ማለት ነው። ሌላኛው ስለ ምዕላድ ነው እዚህ ጋር የምናየው። ምዕላድ ሲባል ምንድነው? የመጨረሻ ትርጉም አዘል የሆነ የመጨረሻ የቋንቋ ንዑስ ክፍል ነው። የመጨረሻ የተባለበት ምክንያት ይሄ ምዕላድ ወደ ሌላ አነስተኛ ትርጉም ያለው ክፍል ሊከፈል ስለማይችል ማለት ነው። ሁለት አይነት ምዕላድ አለ፣ ነፃና ጥገኛ። ነፃ ምዕላድ የምንለው ትርጉም ያለው ብቻውን መቆም ይችላል። ትርጉም አለው ብቻውንም መቆም ይችላል። ብቻውን ሆኖ ትርጉም መስጠት ይችላል ማለት ነው። ለምሳሌ ተራራ፣ ቤት፣ ሰው እነዚያው ትርጉም የሚሰጡ ነገሮች ናቸው። ጥገኛ ምዕላድ ግን ብቻውን መቆም አይችልም። ወደ ነፃ ምዕላድ ተጠግቶ ነው። በግራ ሊሆን ይችላል፣ በቀኝ ሊሆን ይችላል። ከነፃ ምዕላድ ጋር ከገባ በኋላ ነው ትርጉም መስጠት የሚችለው ማለት ነው። ስለዚህ ትርጉም ሊኖረው የሚችለው ሁሌም ቢሆን በነፃ ምዕላዶች ላይ ሆኖ ሲገባ ከነፃ ምዕላዶች ጋር አንድ ላይ ተቆራኝቶ ሲመጣ ነው ትርጉም የሚኖረው ማለት ነው። ለምሳሌ ስለ ይሄ ብቻውን አሁን ምንም አይነት ትርጉም አይኖረውም ማለት ነው። ወደ፣ እንደ፣ ከየ፣ ወጭ፣ እነዚህ ነገሮች ምንም አይነት ትርጉም አይሰጡም። ጥገኛ ምዕላድ ይባላሉ ማለት ነው። እሺ እንዴት ነው እነዚህን ጥገኛ ምዕላዶች መለየት የምንችለው? እዚህ ጋር ለምሳሌ መንገደኛ፣ እዚህ ጋር ማወቅ ያለባችሁ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይሄ አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ። ስለዚህ ፊደሉ ራሱን ከቀየረ ለምሳሌ ወደ አንደኛ ፊደል ከሆነ የተቀየረው በአ ነው የምንወክለው። በአ ብለን እንወክለዋለን አንደኛ ፊደል ላይ ከሆነ። ኡ ሁለተኛ ፊደል ላይ ከሆነ የተቀየረው በኡ ነው። ሶስተኛ ኢ ነው። አራተኛ አ ነው። አምስተኛ ኤ ነው። ስድስተኛ እ ነው። ሰባተኛ ኦ ነው። ለምሳሌ ቅጥያ ላውጣ። መጽሐፊ ብል ዋና ቃሉ ምንድነው? መጽሐፍ ነው ዋና ቃሉ። ስለዚህ ይሄ መጽሐፊ ወደ ስንተኛ ፊደል ነው የተቀየረው? ፊ ማለት ወደ አምስተኛ ፊደል ፉ ፊ ፋ ፌ አምስተኛ ፊደል ነው። አምስተኛ ፊደል ስለሆነ አምስተኛ ፊደል ደግሞ እዚህ ጋር ኤ ነች። ስለዚህ ቅጥያው ኤ ይሆናል ማለት ነው። እሺ መጽሐፉ ብልስ መጽሐፉ አሁን ደግሞ ወደ ስንተኛ ፊደል ተቀይሯል? ወደ ኡ። ስለዚህ ሁለተኛ ፊደል ደግሞ እዚህ ጋር እንደምታዩት ኡ ነች። ስለዚህ ቅጥያው ኡ ይሆናል ማለት ነው። በዚህ መንገድ እናዋጣለን ማለት ነው። ሌላ ለምሳሌ ልጆች ብል ቅጥያው ምን ይሆናል? አሁን ዋና ቃሉ ልጅ ነው። ስለዚህ ልጅ ነው ዋና ቃሉ። ስለዚህ አሁን ጂ ተቀይራለች ወደ ጆ ደግሞ ስንተኛ ፊደል ነው? ሰባተኛ። ስለዚህ ቅጥያው ምን ይሆናል? ቅጥያው ኦች ይሆናል ማለት ነው። ሌላ ለምሳሌ ሰዎች ብንል ዋና ቃሉ ምንድነው? ሰው ነው። ስለዚህ ቅጥያው ምን ይሆናል? ወደ ወ ተቀይሯል። ወ ማለት የመጨረሻው ሰባተኛው ፊደል ነው። ስለዚህ ቅጥያችን ምን ይሆናል? ኦች። ይሄን በዚህ መንገድ እንሰራለን ማለት ነው። ሌላኛው እዚህ ጋር መንገደኛ ይላል። ዋና ቃሉ መንገድ ነው። ስለዚህ
ይሄ ደ ወደ ምን ተቀይሯል? መንገደኛ መንገድ ነበር ከዲ ወደ ደ ተቀይሯል። ደ ደግሞ ስንተኛ ፊደል ነው? አንደኛ ፊደል ነው። አንደኛ ፊደል ከሆነ እኛ ይሆናል ማለት ነው። እዚህ ጋር አስደነገጠ ዋና ቃሉ ደነገጠ ነው። ከኋላ የተቀጠለው አስ ይሆናል ማለት ነው። ይሄንን በዚህ መንገድ እንሰራለን። እሺ አሁን እዚህ ጋር ምዕላዱን እናውጣ። ነፃ ምዕላዱ ምንድነው? እዚህ ጋር ሀገር የሚል ጥገኛ ምዕላዱስ ከኋላ ስለ የሚላለው ሌላ ደግሞ እዚህ ጋር ሀገር ር ወደ ራ ተቀይሯል ማለት ነው። እዚህ ጋር ራ ደግሞ ስንተኛ ፊደል ነው? አራተኛ ፊደል። ስለዚህ አራተኛ ከሆነ አ ነው አችን። ጥገኛ ምዕላዱ አችን ይሆናል ማለት ነው። እዚህ ጋር መምህራን ይላል መምህር ዋና ቃሉ መምህር ነው። መምህር እቺ ራት አሁንም ር ወደ ራ ተቀይራለች። ራ ደግሞ አራተኛ ፊደል ነው። ስለዚህ ምዕላዱ ምን ይሆናል? አን። እየሄደች ዋና ቃሉ ምንድነው? ሄደ ነው። ዋና ቃሉ ሄደ ነው። ቅጥያው ከኋላ እየ የሚል ቅጥያ ያለው ሌላ ደግሞ ቺ ሄደ ስለሆነ ማለት ነው። ወደ መጽሐፉ ዋና ቃሉ መጽሐፍ ነው። መጽሐፍ ጥገኛ ምዕላዱስ ወደ የሚለው አለ። ከዛ ደግሞ ፍ ወደ ፉ ተቀይሯል። ፉ ደግሞ ስንተኛ ፊደል ነው? ሁለተኛ። ስለዚህ እዚህ ጋር ቅጥያው ይሆናል ማለት ነው። ሰላማዊነታችን ዋና ቃሉ ሰላም ነው። ቅጥያ ስናወጣ ሰላም ማ ሆኗል። አሁን እዚህ ጋር ማ ሆኗል። ስለዚህ ማ አራተኛ ፊደል ነው። ስለዚህ አዊ የሚለው ቅጥያ ነው። ከዛ እዚህ ጋር አሁን ከዚህ በኋላ ያለውን ስናወጣው ሰላማዊነታችን የሚለው ዋና ቃሉ ሰላም ነው። ከዛ በኋላ የተቀጠለው ነታችን ይሄንን አሁንም እንከፋፍለዋለን ማለት ነው። አዊ አንድ ነው። ከዛ እዚህ ጋር ነታ የሚለው ነት የሚለው ቅጥያ ነው። ጥገኛ ምዕላድ። እሺ ከዛ ነት ካልን በኋላ ታ ወደ ት ተቀይራለች። ት ደግሞ ስንተኛ ፊደል ናት? ስድስተኛ። ስድስተኛ ከሆነ አ ነው የምንለው አችን። አዊ አለ፣ ከዛ ነት አለ፣ ከዛ አችን አለ። ግን ይሄንን አዊነታችን የሚለውን እንደ ቅጥያ መውሰድ አንችልም። ምክንያቱም እዚህ ውስጥ አዊ የሚለው ለብቻ ሲወጣ ጥገኛ ምዕላድ መሆን ይችላል። ጥገኛ ምዕላድ ለምንድን ነው መሆን የሚችለው? ከሌላ ነገር ጋር ሲቀላቀል ከሌላ ጋር ሲጠጋ ትርጉም መስጠት ስለሚችል አዊ የሚለው ጥገኛ ምዕላድ ነው ማለት ነው። ነት የሚለውም ከሌላ ጋር ለምሳሌ ሴትነት ግልጽ ነው። ስለዚህ ነት የሚለው ከሌላ ጋር ሲጣመር ትርጉም መስጠት ስለሚችል እንደ ጥገኛ ምዕላድ እንወስደዋለን። ሌላው ደግሞ አችን የሚለውም ከሌላ ጋር ሲጣመር ትርጉም ስለሚሰጥ እሱም ራሱን ችሎ ጥገኛ ምዕላድ ነው ማለት ነው። እዚህ ጋር ስለ ፍቅራቸው የሚለው ዋና ቃሉ ፍቅር ነው። ስለዚህ ከኋላ ስለ የሚለው አንድ ጥገኛ ምዕላድ ነው። ራ ወደ ራ ተቀይሯል ር። ስለዚህ አቸው የሚለውም ሌላ ጥገኛ ምዕላድ ይሆናል ማለት ነው። ይሄንን በዚህ መንገድ እንሰራለን። ሌላ እዚህኛው ጋር የሚከተሉትን ቃላት ወደ ነፃና ጥገኛ ምዕላድ ተንትኑ ይለናል። በሬዎች የሚለው ለምሳሌ በሬ፣ ከዛ ዎች። በሬ የሚለው ምንድነው? ዋና ቃል ነው ወይም ነፃ ምዕላድ ነው። ከዛ ዎች ጥገኛ ምዕላድ ነው። ደብተሩ ዋና ቃሉ ምንድነው? ደብተር። ከዛ ር ወደ ሩ ተቀይራለች። ሩ ደግሞ ሁለተኛ ፊደል ነው። ቅጥያው ምን ይሆናል? ይሆናል ማለት ነው። መኪናችን የሚለው ዋና ቃሉ ምንድነው? መኪና ነው። ከዛ እዚህ ጋር መኪና፣ ከዛ ቅጥያው ቺን፣ የተቀየረ ነገር ስለሌለ ቺን። ተማሪዎቻችን ዋና ቃሉ ተማሪ ነው። ከዛስ እዚህ ጋር አሁን ከዚህ በኋላ ምን አለ? ወቻችን። ይሄን አሁንም እንከፋፍለዋለን ማለት ነው። ስለዚህ ጋር ዎች አለ አንድ። ስለዚህ ደግሞ የመጨረሻው ፊደል ስለሆነ ዎች። ስለዚህ ቻችን
እዚህ ጋር ወች እንላለን። ይሄ ቺ ወደ ምን ተቀይሯል? ወደ ቻ ተቀይሯል። ቺ ወደ ቻ ተቀይሯል። ቻ ደግሞ አራተኛ ፊደል ነው አችን። ስለዚህ ወችና ነፃ ጥገኛ ምዕላዱ ምን ይሆናል? ወችና አችን። ልክ እንደዚህ አድርገን መከፋፈል አለብን ማለት ነው እንጂ ወቻችን የሚለውን ይሄ ወቻችን የሚለውን ቅጥያ ብንል አይሆንም። ምክንያቱም እዚህ ጋር ወች የሚለው ከሌላ ጋር ሲደባለቅ ትርጉም መስጠት ይችላል። ስለዚህ ጥገኛ ምዕላድ መሆን ይችላል። ዘዛው ቺ ወደ ቻ ስለተቀየረ ቻ አራተኛ ፊደል ነው። ስለዚህ ምን እንላለን? አችን ሌላ ጥገኛ ምዕላድ ማለት ነው።